ለመሆኑ አድርሽኝ እያልን ለምናከብረው በዓል የምናቀርበው መስዋዕትነት ለማን ነው? ቅዱስ ኢያቄምና ቅድስት ሐና እመቤታችንን በሊባኖስ ተራራ ሲወልዱ የሚመገቡት አጥተው ንፍሮ ቀቅለው እንደበሉ እያወራን እኛ ደግሞ ልደቷን ምክንያት አድርገን ተሰብስበን በሬ አርደንና ጠጅ ጥለን ለተራበች እናትና በደጃፋችን ለቆሙ አቅመ ደካሞች በራችንን ዘግተን የምንበላው በበዓሉ ላይ መቀለድ አይሆንምን? ጠዋት በቅዳሴና በዝማሬ የተከበረውን ልደቷንስ ማታ በዘፈንና በጭብጨባ የምናረክሰውስ እስከ መቼ ይሆን? እስኪ ራሳችንን እንጠይቅ። ስለታችን ሁሉ ስጋዊ ብቻ ሆኖ ካለመድረሱ የተነሳ በየዓመቱ ስለት አትቀይሪም እየተባልን የምንወቀሰው ስንቶቻችን ነን? ዛሬ አብራችሁኝ ከቆያችሁ እውነተኛ በረከት የምታገኙበትን የስለት አሳሳልና በዓሉን የምናከብርበትን መንፈሳዊ መንገድ በዝርዝር ነግራችኋለሁ። ወደ ትረካው ከመሻገራችን በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግና ይህን ቪዲዮ ላይክ አድርጋችሁ በመጀመር የቤተሰባችን አባል እንድትሆኑ በትህትና ጠይቃለሁ። እግዚአብሔር ለአባቶቻችን የሰጠውን የተስፋ ቃል በመፈጸም የቅድስት ድንግል ማርያምን ልደት ለዓለም የምሥራች አድርጎ ሰጥቶናል። ዛሬ ስለ እመቤታችን ስለ ቅድስት ድንግል ማርያም በሊባኖስ ተራራ መወለድ፣ ስለ ቅዱስ ኢያቄምና ስለ ቅድስት ሐና መካንነት አልፎም ስለደረሰባቸው ስደትና መከራ ልተርክላችሁ አይደለም። ያንን ታሪክ መጻሕፍት ዘግበውታል፣ መምህራንም አስተምረውታል። ዛሬ ግን ልደቷን ምክንያት አድርገን ስለምንሰበሰብ ስለኛ ስለ ምእመናን ስለ ልባችን ዝግጅትና ስለ በዓሉ አከባበር መንፈሳዊ ትርጉም ጥቂት እንነጋገራለን። እስኪ ቆም ብለን እንጠይቅ። እውነተኛ በአድርሽኝ ስም የምንሰበሰበው የእመቤታችንን ልደት አክብረን በረከተ ምልጃዋን ለማግኘት ነው ወይስ የገዛ ስጋችንን ፍላጎት ለማሟላት? በየሰፈሩ በአድርሽኝ ሰበብ የሚዘጋጁት ድግሶችስ ለተራቡና ለተጠሙ የሚቀርቡ ናቸው ወይስ እያዋጡ ተሰብስቦ ለመብላት? እስኪ እመቤታችንን በዓይነ ሕሊናችሁ ተመልከቷት። እርሷ በምድር ስትኖር ትሕትናን፣ ጾምና ጸሎትን ገንዘብ ያደረገች ስትሆን እኛ ደግሞ በእርሷ ስም ለመጠጥና ለስካር ለጭብጨባና ለከንቱ ውዳሴ የምንሰበሰብ ስንቶቻችን ነን? በአደባባይ የምትሳሉት ስለትስ ለማን ነው? ጌታ ሆይ ንስሐ ገባ ዘንድ እርዳኝ፣ ምላሴን ከሐሜት ልቤን ከክፋት ጠብቅልኝ ብሎ የሚሳላለን? ይልቁንም የዛሬ ዓመት ቤት ከሠራው ገንዘብ ካገኘው ይህን ያህል በሬ አርዳለሁ፣ ይህን ያህል መጠጥ አፈሳለሁ እያልን ከመንፈሳዊ ዓላማችን ኮብልለን እመቤታችንን በሥጋዊ ጉቦ ልንደልላት የምንሞክርስ ስንቶቻችን ነን? ታላቁ የቤተ ክርስቲያን መምህር ቅዱስ ዮሐንስ አፈወርቅ እግዚአብሔር ካንተ የሚፈልገው በሥጋህ የምታቀርበውን መሥዋዕት ሳይሆን የልብህን መለወጥ ነው። ኃጢአትህን ሳትተው በልብህ ቂም ይዘህ በምላስህ ሰው እያማ የምታቀርበውን መባ በረከትን ሳይሆን ቁጣንና ፍርድን ያመጣብሃል እንዳለ። ለመሆኑ ነገ በየሰፈሩ በንፍሮ ስም የምናዘጋጀው መጠጥና ድግስስ መጀመሪያ ለማን ይቀርባል? በደጃፋችሁ ሕፃን አዝላ ተርባ ለቆመችው እናት፣ ጧሪ ቀባሪ ለሌለው አረጋዊ አባት፣ ወይስ ለጠገበው ጎረቤታችሁ? ጌታችን በወንጌል ለእነዚህ ከሁሉ ከሚያንሱ ወንድሞቼ አንዱን ስላላደረጋችሁለት ለእኔ ደግሞ አላደረጋችሁልኝም ሲል የሰጠን ትእዛዝ ወዴት ሄደ? የልደታ በዓል ቀን እመቤታችንን የምናስደስትበት መንገድ የታረዘውን በማልበስና የተራበውን በማብላት እንጂ በዘፈንና በስካር ድባብ ሃይማኖታዊ ትውፊቱን በማርከስ አይደለም። ስማችን ክርስቲያን፣ ግብራችን ግን ዓለማዊ የሆን ሆይ ስካር ባለበት ጸሎት የለም፣ ዘፈን ባለበት መዝሙር የለም፣ ሰይጣን በቆመበት መልአክ የለም፣ ስካር ባለበት ምስጋና የለም። ማርያም ማርያም እያልን በመሃል ዓለማዊ ዘፈን የምንጨምር ሰዎች እሳትና ውሃን በአንድ ላይ ልንቀላቅል ለምን እንደክማለን? ድንግል ማርያም በእንዲህ አይነት ድርጊት አትከብርምና። ስለዚህ ነገ ግንቦት አንድን እንደ ትላንቱ አታክብሩት። ስለት ስትሳሉ እመቤቴ ሆይ ልቤን ከቀየርሽልኝ፣ ለቅዱስ ሥጋው ለክቡር ደሙ ካበቃሽኝ፣
ለጸሎትና ለስግደት እንድተጋ ከረዳሽኝ፣ ዝሙትና ክፋትን፣ ውሸትና ትዕቢትን፣ ዘረኝነትና ቅናትን እንዳሸንፋቸው ከረዳሽኝ ብላችሁ ጀምሩ። ድግስ ስታዘጋጁ ምስኪኖችን ሳታስገቡ ደጃፋችሁን አትዝጉ። በዓሉን ስታከብሩ በምስጋናና በመዝሙር እንጂ በዘፈን አታርክሱት። ያኔ እውነተኛው የእናታችን የንጽሕተ ንጹሐን የድንግል ማርያም በረከት በቤታችሁ ይሞላል። የድንግል ማርያም ረድኤትና በረከት በሥራችንና በሕይወታችን ላይ ይደር። ይህ መልእክት ለብዙዎች ደርሶ የማስተዋል በር እንዲሆን ቪዲዮውን ላይክ አድርጉት። ለቻናላችን አዲስ የሆናችሁ ደግሞ የቤተ ክርስቲያናችንን ትውፊታዊ በዓላትና የቅዱሳት ታሪኮችን በትረካ መልክ እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ። መልካም በዓል ይሁንልን። ወስብሐት ለእግዚአብሔር።